ሰላም እንዴት ናችሁ? ወደ ዳዳ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ያብዛልኝ። በጣም ጠፍቻለሁ አውቃለሁ። ከአንድ ወር በላይ ሊሆን ወደ ዩቲዩብ ብቅ ካልኩ ያው በአንዳንድ ምክንያቶች ያው ስራም ስለሚበዛ እንዲሁም የኮሮና በሽታ ተቋዳሽ ሆኛለሁ። እንግዲህ ኮሮና ይዞ የነበረ በአጋጣሚ በመሃል በእነሱ ምክንያቶች ነው ብቅ ለማለት ያልቻልኩት ማለት ነው። ስራውም ተጨምሮ በዛ ምክንያት ነው የጠፋሁት። እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁን ያብዛልኝ እያልኩ ቻናሌ ቤተሰቦች ዛሬ አሪፍ ነገር ይዤላችሁ መጥቻለሁ ብዬ አስባለሁ። ከዚህ በኋላም አሁን በየጊዜው እየመጣሁ አዳዲስ ነገሮችን ወደ እናንተ አቀርብላችኋለሁ ብዬ አስባለሁ ከዚህ በኋላ ማለት ነው። ዛሬ ይዤላችሁ የመጣሁት አብዛኛው ነገሮችን እንደምታዩት እኔ ቻናሌ ስለ ስራ፣ ስለ ኢንፎዎች የተለያዩ ነገሮችን ይዤላችሁ ብቅ እላለሁ። ከዛም በተጨማሪ ደግሞ ዘና ፈታም እንድትሉ አንዳንድ ነገሮችን ይዤላችሁ ብቅ እንደምል የታወቀ ነው እና ዛሬ ዱባይ ውስጥ ወይም ደግሞ ዩናይትድ አረብ ኤሚሬት ውስጥ ስራ ለማግኘት ከሚያስፈልጓቸው መስፈርቶች ውስጥ ዋነኛውና የመጀመሪያው ነገር ይዤላችሁ የመጣሁት ከዛ ውስጥም እንደሚታወቀው ስራ ለመቀጠር የመጀመሪያው ኳሊፊኬሽን ወይም ደግሞ የሚያስፈልገን ነገር የትምህርት ማስረጃ ነው። የትምህርት ማስረጃ ስንል ዲግሪ ሊሆን ይችላል፣ ዲፕሎማ፣ 10፣ 12 የተለያዩ ነገሮች ቴክኒክና ሙያ የወሰዳችኋቸውን ነገሮች ሊሆኑ ይችላሉ። እንደገናም የተለያዩ ሰርቲፊኬቶች ሊኖሯችሁ ይችላሉ። እንደ ተጨማሪ ኮርሶች የወሰዳችኋቸው እነዛን ነገሮች እንዴት አድርገን ማቅረብ እንችላለን የሚሉት ነገር ነው። አብዛኛው ቦታ ላይ እዛ ሀገር ላይ ስራ እንደሚታወቀው ከመቶ 10% ራሱ አይሆንም ዳይሬክት ሃይሪንግ የምታገኙት ማለት ቀጥታ ከካምፓኒ ጋር ውል ተፈራርማችሁ ወይም ደግሞ ውል ፈጽማችሁ የምትገቡበት ነገር በጣም የተወሰነ ነው። አብዛኛው ነገር የሚከናወነው እንደ ኤችአር ኦፊሶች አሉ። የተለያዩ ሰዎችን ሰብሰብ አድርገው የሚያቀርቡ ማንፓወር የሰው ኃይል አቅራቢዎች የተባሉ ድርጅቶች አሉ። አብዛኛው ጊዜ ኮንትራታችሁ የሚሆነው ከእነሱ ጋር ነው። እነሱ ጋር ስትሄዱ ደግሞ የምትጠየቁት በቪዚት ቪዛም ያላችሁ ሆናችሁ ካንስልም ቪዛ የሆናችሁ ካላችሁ መቼም ካንስል ቪዛ ከሆናችሁ እዚህ ሀገር ያለውን ነገር ታውቁታላችሁ ብዬ አስባለሁ። ግን በቪዚት ቪዛ መታችሁ አዲስ ለመቀጠር የምትፈልጉ ሰዎች ግዴታ አሁን የምነግራችሁ ነገር በትምህርት ማስረጃችሁ ላይ ማድረግ አለባችሁ፣ ግዴታ ነው። አንዳንድ ቦታ ላትጠይቁ ትችላላችሁ፣ ግን ሞስትሊ አብዛኛው ቦታ በምትሄዱበት የተለያዩ ኤጀንሲ ኦፊስም ይሁን ኤችአር ኦፊስ በሰውም ቢሆን የተገኘላችሁ ግዴታ ያን ኳሊፊኬሽን አቅርቡ ስለምትባሉ በትምህርት ማስረጃችሁ ላይ ማድረግ ያለባችሁን ነገር ይዤላችሁ መጥቻለሁ ማለት ነው። ግዴታ እነዛን ነገሮች ማድረግ ይጠበቅባችኋል። የመጀመሪያው ለምሳሌ እኔ እዚህ ጋር የ12 ውጤት አለኝ እንደምታዩት የ12ኛ ግሬድ ነው። እሱ ላይ ያስደረግኳቸውና ማድረግ ያለብኝ ምክንያቱም ቀጥታዬን የ12ኛ ውጤት አምጥቼ አንድ ቦታ ላይ ወይም ደግሞ አንድ ስራ ቦታ ላይ ገብቼ ለሰሚት ባረግ ወይም ደግሞ ይህን ወረቀት እንደ ኳሊፊኬሽን ኮፒ አድርጌ ባቀርብላቸው እና ለኢንተርቪው በሚጠሩን ጊዜ ይህን ወረቀት ባሳያቸው ተቀባይነት አይኖሩም። ምክንያቱም ይሄ ነገር እንዴት ይምጣ ከየት ይምጣ የሚያውቁት ነገር የለም። ግዴታ ከዩናይትድ አረብ ኤሚሬት ውስጥ ከዚህ ሀገር አቴስትድ ወይም ደግሞ ማተም መመታት አለበት፣ ማረጋገጫ ኦሪጂናል መሆኑን እውነተኛ ማለት አሁን ፎርጅድ የተለያዩ የማስመሰል ስራዎች ስለሚሰሩ ግዴታ ኦሪጂናል መሆኑን ማሳወቅ አለብን ማለት ነው። ኦሪጂናል ለመሆን ለማሳወቅ እንደምታዩት እዚህ ከጀርባው ላይ ወደ አራት ቦታዎች ላይ የተመቱ ማተቦች ግን ብዛታቸው 8 የሆኑ ማተቦች እንደምታዩት በአራት ማዕዘን በክብ እየተደረጉ 4 ቦታዎች የተመቱ ነገሮች አሉና እነዚህን 4 ቦታዎች እንዴት ማድረግ እንዳለባችሁ ምን ማድረግ እንዳለባችሁ በዝርዝር እነግራችኋለሁ ማለት ነው። እንዳጋጣሚ እኔ ይህን ወረቀት እዚህ ነው ለማስመታት የቻልኩት። ግን ሀገር ቤት ብዙውን ነገር ሀገር ቤት መጨረስ ትችላላችሁ በትንሽ ገንዘብ በአንድ ቀን በሁለት ቀን ውስጥ መጨረስ የምችሉት ነገር ሀገር ቤት ከሆነ ማለት ነው። እዚህ ከሆነ ግን 1-2 ቀን ይፈጅባቸዋል እንትን ለማድረግ አውተንቲኬት ወይም ደግሞ አቴስትድ ለማድረግ 1-2 ቀን ይፈጅባቸዋል። መንገላታቶች ይኖራሉ። ኤምባሲ ቦታዎች በጣም ዝገት ነው። የኢትዮጵያ ኤምባሲም አይደለም። በቃ እዚህ ሀገር ማንም የትኛውም ሀገር አረብ ሀገር ላይ ያሉትን ኤምባሲዎች ማናቸውንም ጥሩ ነገር ሲያወሩ ሰምታችሁ ከሆነ እንጃ ወይ ዘመድ ወይ ጓደኛ ያለው እዛ ቦታ ማለት ነው እንጂ በጣም የሚያንገላቱ የሚሉ ናቸው። በጣም
ረጅም ጊዜ ይፈጅባቸዋል ኤምባሲ ከሆነ ማለት ነው። የመጀመሪያውን ነገር ወደ ጉዳያችን ስንመለስ የመጀመሪያው ነገር እዚህ ጋር እንደምታዩት ከትምህርት ሚኒስቴር የመጀመሪያው ማህተብ ያገኘው ከትምህርት ሚኒስቴር ነው። የትምህርት ሚኒስቴር ተወስዱና የኔ 12 ስለሆነ እናንተ ያላችሁ የ10ም ይሁን የ12 ዲግሪም ማስተርስም ያላችሁ ሰዎች መጀመሪያ የምታደርጉት ትምህርት ሚኒስቴር የኔ ናሽናል ኦርጋናይዜሽን ኤግዛም የተሰጠብን ወይም ደግሞ ሀገር አቀፍ የትምህርት ፈተና የሚሰጥበት 5 ኪሎ ያለው ማለት ነው 4 ኪሎ ሳይሆን 5 ኪሎ ያለው የፈተና ኤጀንሲ እዛ ነው ያስመታሁት። እዚህ ጋር ከላይ ለምታዩት ማለት ነው። ይሄ ከተመታ በኋላ ነው ሌሎቹ ነገሮች የሚመጡት። ይሄ ካልተመታላችሁ ሌሎቹ ማህተቦች አይመቱላችሁም። መጀመሪያ ማረጋገጫ የምታገኙ ከትምህርት ሚኒስቴር ነው። 150 ብር ያስከፍላሉ ለአንድ ማህተብ የተለያየ ዶክመንታችሁ። እናንተ ማድረግ ያለባችሁ ብዬ የማስበው የመጨረሻ ያላችሁን የትምህርት ማስረጃ ብታስመቱ የተሻለ ነው። እኔ ትልቁ የትምህርት ማስረጃ ያለኝ ይሄ ነው። ዩኒቨርሲቲ ገብቼ ነበር ግን መጨረስ ባለመቻሌና ወደዚህም በአጋጣሚዎች አለመመቻቸት ወደዚህ ስለመጣው መቀጠል አልቻልኩም እና ያለኝ የመጨረሻ የ12 ነው እና የመጨረሻችሁን መውሰድ ነው ያለባችሁ። ምክንያቱም ማስተርስ ኖሯችሁ ዲግሪ ኖሯችሁ ሁለቱንም ላስመታ ብትሉ ወጫችሁ እየጨመረ ነው የሚመጣው። ስለዚህ ምንም ጥቅም የለውም ብዬ አስባለሁ እና የመጀመሪያው የትምህርት ሚኒስቴር ትሄዱና እዚህ ጋር በአራት ማዕዘንና በክብ ያለውን ታስመጣላችሁ። 150 ብር ነው ለአንድ ዶክመንት የሚመጡላችሁ። የመጀመሪያው የትምህርት ማስረጃችሁን ካስመታችሁ በኋላ ቀጣዩ ፕሮሰሳችሁ ሁለተኛ ላይ ወዳለው የውጭ ጉዳይ ሚኒስቴር ትሄዳላችሁ። ውጭ ጉዳይ ሚኒስቴር ኦፍ ፎሪን አፌራንስ የሚባለው ጋር ትሄዱና ታስመታላችሁ። ያው እንደምታዩት እዚህ ጋር እንደውም 3 ማህተብ ነው የመጡልኝ። እንደሚታያችሁ ከሆነ አላቅም 4 ማዕዘን አለ ክብ አለ። እንደገና ደግሞ ማህተብ የመጣው ሰውዬ የራሱን ማህተብ መጥቶበታል ማለት ነው እና መጀመሪያ የትምህርት ሚኒስቴር ነው የምትሄዱት። ከዛ በኋላ ነው ወደ ውጭ ጉዳይ ሚኒስቴር የምትሄዱት። የውጭ ጉዳይ ሚኒስቴር 300 ብር ያስከፍላቸዋል። 300 ብር ያስከፍላቸዋል እና የትምህርት ሚኒስቴር ማህተቡን አይቶ ነው ከትምህርት ሚኒስቴር መረጋገጡን ኦሪጂናል መሆኑን ካየ በኋላ ነው የውጭ ጉዳይ ሚኒስቴር የሚመታላችሁ ማለት ነው። ስለዚህ መጀመሪያ ማድረግ ያለባችሁ ነገር ትምህርት ሚኒስቴር መሄድ ነው። ከዚያ የውጭ ጉዳይ ሚኒስቴር መሄድ ነው። ያው እንደ ጊዜያችሁ ነው ሊፈጁባችሁ የሚችሏቸው ጊዜ እንዳጋጠማችሁ ሰው ወይም ደግሞ እንደደረሳችሁ ቀን ስለሆነ የውጭ ጉዳይ ሚኒስቴር መሄድ ትችላላችሁ። ከውጭ ጉዳይ ሚኒስቴር 2 አማራጭ አለን። ሁለቱን ከጨረስን በኋላ የትምህርት ሚኒስቴር ከጨረስንና የውጭ ጉዳይ ሚኒስቴር ማህተቦቹን ከጨረስን በኋላ ወይም ደግሞ አውተንቲኬት ካስደረግን በኋላ 2 አማራጭ አለን። እዚህ ላላችሁ ሰዎች ውክልና ካላችሁ በውክልና አዲስ አበባ ቢጨረስላችሁ አሪፍ ነው ብዬ አስባለሁ። ምክንያቱም እዚህ ወጪው ከፍተኛ ነው። ሁለት ነገር ነው ያለው። አሁን እዚህ ጋር እንደምታዩት የትምህርት ሚኒስቴር ነው የውጭ ጉዳይ ሚኒስቴርን ካስመተው በኋላ ይሄኛውን እኔ የኢትዮጵያ ኤምባሲ አቡዳቢ ያለው የኢትዮጵያ ኤምባሲ ነው ያስመተውት። ግን ይሄን ማህተብ እናንተ ኢትዮጵያ ያላችሁ ሰዎች ወይም ደግሞ በቪዚት ለምትመጡ ሰዎች ይሄን ኢትዮጵያ ኤምባሲ የሚሰጠውን አገልግሎት ኢትዮጵያ ሆናችሁ ዩናይትድ አረብ ኤሚሬት ኤምባሲ ሄዳችሁ ማግኘት ትችላላችሁ። ኢትዮጵያ አረብ ኤሚሬት ኤምባሲ ሄዳችሁ ማግኘት ትችላላችሁ። እዚህ ጋር እንደምታዩት 3ኛው ላይ ያስመታሁት እዚህ የኢትዮጵያ ኤምባሲ የሚለው ይሄን እኔ ያስመታሁት እዚሁ አቡዳቢ ያለው የኢትዮጵያ ኤምባሲ ነው። እናንተ ግን ኢትዮጵያ ላላችሁ ገና ለምትመጡ ሰዎች ኢትዮጵያ ሆናችሁ እዛው የዩናይትድ አረብ ኤሚሬት አዲስ አበባ ውስጥ አለ አይደል? እዛ ሄዳችሁ ማስደረግ ትችላላችሁ። ምክንያቱም እዚህ ክፍያው ብዙ ነው። 300 ድርሃም ነው ለዚህ ማህተም የሚጠይቁት ማለት ነው። ኖርማል ክፍያው 200 ድርሃም ነው። 100 ድርሃም ግን አሁን ጭማሪ ለተጎዱ ወገኖቻችን የእርዳታ ማሰባሰቢያ እየተደረገ ስለሆነ ግዴታ 300 ድርሃም ነው የምትከፍሉት። 100 ብር ኩቦን ይሰጣቸዋል ማለት ነው። ትክክለኛ የማህተቡ የዚያው ትንትኬን ለማስደረግ የምትከፍሉት ግን 200 ድርሃም። ግን 200 ድርሃም ብቻ መክፈል አትችሉም። ያ 100 ብር ግዴታ ነው። 100 ድርሃሙ ግዴታ ነው እንትን ለምትሉ ሰዎች ማናው ትንትኬን ለማስደረግ ወይም ፓስፖርትም ለማሳደስ ለምትሄዱ ያ 100 ድርሃም ለማሰራት 156 ድርሃም ትከፍላላችሁ። በአጠቃላይ ሁለቱን እንኳን ለማሰራት እዚህ እናሰራ ብትሉ 356 ድርሃም ትከፍላላችሁ ማለት ነው፣ ሁለቱን ብቻ ለማሰራት። ይሄ 4ኛው ላይ ያስመታሁት ከዩናይትድ አረብ ኤሚሬት ሚኒስተር ኦፍ ፎሪን አፌራንስ ኤንድ ኢንተርናሽናል ኮርፖሬሽን የሚባል ድርጅት አለ። የተለያዩ ከስተመር ሰርቪስ ኦፊሶች አሏቸው። የተለያዩ ከስተመር ሰርቪስ ኦፊስ የሚሰጡ አሉ። በነገራችን ላይ ይሄን ለማሰራት እንዳትሸወዱ፣ በጣም እንዳትሸወዱ። አንድ ነገር የምላችሁ ነገር የተለያዩ እንደዚህ አይነት አሁን ታይፒንግ ሴንተሮች የተለያዩ ቦታ
እዚህ ያሉ እንደዚህ አይነት አገልግሎቶች የሚሰጡ ማለት ጉዳያችሁን የሚያስጨርሱላችሁና እዛ ቦታ ስትሄዱ ለዚህኛው ማህተም 250 ድርሃም ነው የምትጠየቁት። ከቤታችሁ ወስደው አስመትተው ለማምጣት 250 ድርሃም፣ እናንተ ግን በ150 ድርሃም ትጨርሳላችሁ። እኔ አለማወቄን ያኔ ነው ጉዳይ ስራችሁ። እኔ እንደዚህ አይነት ነገሮች እንዳሉ አልመሰለኝም ነበር በትምህርት ማስረጃ ዙሪያ ማለት ነው። ጀስት ሁለቱ ብቻ ስላሉ በቃ ማረጋገጫነቱ ይበቃል ብዬ አስቤ ነበርና ይሄኛውን ሚኒስተር ኦፍ ፎሬን አፌርስ ኤንድ ኢንተርናሽናል ኮርፖሬሽን የሚባለው የአራተኛው ላይ እንደምታዩት የብሩን መጠን ራሱ ላይ ይገልጻል። 156 ድርሃም ይላል ይሄኛው ፓርት እና አራቱ ማህተቦች ግዴታ ያስፈልጋሉ ማለት ነው። አራቱ ማህተቦች ግዴታ ያስፈልጋሉ። ግን የመጨረሻውን ለማስመታት አንዳንዶቹ እስከ 800 ብር እና 1200 ብር ድረስ የሚጠይቁ አሉ። ኤምባሲና ሰዎቹ ጋር ማለት የሚኒስተር ኦፍ ፎሬን አፌርስ ኤንድ ኢንተርናሽናል ኮርፖሬሽን ያልኳችሁ ቦታ ጋር ለማስመጣት እኔ ሄጄ ጠይቄ አቡዳቢ ያለ ኦፊስ ነበር። እዛ ሄጄ ጠይቄ 1200 ድርሃም ነው ያለች። ከዛ በራሴ ልንቀሳቀስ ብዬ ነው ነገሮችን እንትን ስል ኤምባሲ 200 ድርሃም 300 ድርሃም ኤምባሲ ፕላስ 156 ብር ደግሞ ሚኒስተር ኦፍ ፎሬን አፌርስ ኤንድ ኢንተርናሽናል ኮርፖሬሽን 156 ብር አስከፈሉኝ ማለት ነው። በአጠቃላይ 450 ድርሃም አስከፈሉኝ ማለት ነው። ስለዚህ እናንተ ግን የኤምባሲው 300 ድርሃም ኢትዮጵያ በምታገኙት ዩናይትድ አረብ ኤሚሬት ኤምባሲ ሄዳችሁ በትንሽ ብር በአጭር ጊዜ መጨረስ ትችላላችሁ። ስለዚህ ይሄን ነው ልነግራችሁ የፈለግኩ ዛሬ። ምክንያቱም የተለያዩ ቦታዎችን ስራ ቅጥረ በሚወጣበት ሰዓት ቪዚት መታችሁ ቼክ ለማድረግ ወይም ካንስል ሆናችሁ ይሄን ነገር ለማታውቁ ሰዎች ይጠቅማችኋል ብዬ ነው። የትምህርት ማስረጃ ግዴታ አቴስትድ መሆን አለበት። አብዛኛው ቦታ ስትሄዱ አቴስትድ ኢቭን አንዳንዱ ሰው ኦሪጂናል ለመሆኑን ማወቅ ሲፈልግ እንዲህ ስቲከሩን ቼክ ያደርገዋል ራሱ ማለት ነው። እኔ በተደጋጋሚ ስላጋጠመ ነው ይሄ ነገሮች ማለት ነው። እና እንደምታዩት ከፊት ለፊትም ቁጥራችሁ ይቀመጥላችኋል። ሲስተም ውስጥ የተመዘገበው ቁጥር በስቲከር መልክ እዚህ ጋር ይቀመጥላችኋል ማለት ነው። የትምህርት ማስረጃችሁን ሰው ያላችሁን የትምህርት ማስረጃ የመጨረሻውን ቢሆን ይሻላል። ምክንያቱም ብዙ ወጪዎች ላለማውጣት አለን የምትሉትን የመጨረሻውን ዲግሪም ከሆነ ምንም ከሆነ ምንም መጨረሻ ላይ ያለው ነገር ብታረጉት የተሻለ ነው ብዬ አስባለሁ። አስተያየት ሀሳብ ካላችሁ ጥያቄዎች ካላችሁ በቴሌግራም አካውንት ዲስክሪፕሽን ላይ አስቀምጥላችኋለሁ፣ መጠየቅ ትችላላችሁ። እንዲሁም ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቻናሉን ቤተሰብ ሰፋ አድርጉት፣ በዛ አድርጉት። ከዚህ በኋላ በስፋት በየጊዜው አዳዲስ ኢንፎዎችን ዱባይ ውስጥም አቡዳቢ ውስጥም የሚፈጠሩ አዳዲስ ነገሮችን ይዤላችሁ ብቅ እላለሁ። አዳዲስ ስራዎችም ኢንፎዎችን በማገኝበት ጊዜ አካፍላችኋለሁ። ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በድጋሚ መልካም ጊዜ፣ መልካም ቆይታ። ሰላም ነው።